ሰላም እንዴት ናችሁ የዲኬቲ አፕ ተመልካቾች እኔ በጣም ደህና ነኝ ዛሬም እንደተለመደው በአዲስና እጅግ ጠቃሚ በሆነ መረጃ ተገናኝተናል በዛሬው ዕለት የምንመለከተው አንድን ስልክ ቁጥር በመናየው አፕሊኬሽን ላይ በማስገባት ስለዛ ስልክ ቁጥር ያሉትን መረጃዎች ማለትም በዚህ ስልክ ቁጥር የተከፈቱ የፌስቡክ የቴሌግራም የኢሞ የተለያዩ ሶሻል ሚዲያዎችን በቀላሉ ያመጣል እንዲሁም ደግሞ የተለቀቁ ፎቶዎችም ካሉ ያመጣል ስለዚህ በዚህ ስልክ ቁጥር ማን እንደሚጠቀም በቀላሉ እንድናውቅ እንዲሁም ደግሞ ያሉትን መረጃዎች ያጋራናል ማለት ነው በጣም ጠቃሚ የሆነ አፕሊኬሽን ነው እርግጠኛ ነኝ እንደምትወዱት ቪዲዮውን እስከመጨረሻው ድረስ ተከታተሉ ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ በመቀጠል ከጎን የሚመጣውን የደውል ምልክት ተጭናችሁ ኦል ላይ በማድረግ እንደዚህ አይነት መረጃዎችን መከታተል ይቻላል ከዛ ባሻገር ቪዲዮውን ላይክ አድርጉ ዛሬ በትንሹ ከናንተ 400 ላይክ እንጠብቃለን እንዲሁም ደግሞ አስተያየታችሁን ጥያቄያችሁን ኮሜንት ላይ ጻፉልን ምላሽ የምንሰጣችሁ ይሆናል በድጋሚ እስከ ቪዲዮው ፍጻሜ አብረን እንቆይ መልካም ጊዜ እሺ ወደ መረጃው ልለፍ በመጀመሪያ ደረጃ አፕሊኬሽኑን እንዴት ዳውንሎድ ማድረግ እንደምትችሉ ላሳያችሁ ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጫለሁ እንዲሁም ደግሞ ፕሌይ ስቶርም ላይ አለ ኤከን ብላችሁ በቀላሉ ዳውንሎድ ማድረግ ይቻላል ከዛ በኋላ ኦፕን ትሉታላችሁ ሎድ እያደረገ ይገኛል ከዛ እዚህ ጋር ጌት ስታርትድ የሚለውን እንጫናለን በመቀጠል ስልክ ቁጥራችንን እዚህ ጋር እንሞላለን በመቀጠል ኮኔክት እንለዋለን ፕሊስ ዌት እያለኝ ይገኛል እዚህ ጋር ሎድ እያደረገ ነው የሚገኘው እንጠብቀዋለን በመቀጠል እዚህ ጋር አካውንቴን ከፍቶልኛል this is me የሚለውን በመጫን እናልፋለን ማለት ነው እሺ ወደዚህ አስገብቶኛል እዚህ ጋር የተለያዩ ነገሮች አሉ በነገራችን ላይ እዚህ ጋር ሴታስ ዲፎልት አትበሉት ይሄንን ከነካችሁ የአፕሊኬሽን እንደ ኮንታክት አፕሊኬሽን እንዲያገለግል ነው የሚያደርገው ወደ ታች ወረድ በማለት ኮንታክታችሁን ማየት ይቻላል እዚህ ጋር በሚገርም ሁኔታ ዲኬቲ አፕ ብሎ ፎቶ አምጥቶልኛል ይሄም ፎቶ ያገኘው ከተለያዩ ሶሻል ሚዲያዎች ነው ወይ ከዋትስአፕ ወይ ከፌስቡክ ወይ ከቴሌግራም በዚህ ስልክ ቁጥር አማካኝነት አካውንት ከፍቼ በፌስቡክ ወይንም በዋትስአፕ ለቅቅ ያለው ማለት ነው በቀላሉ ፎቶ አምጥቶልኛል እንግዲህ ከዚህ የምንረዳው ነገር ምንድነው የተለያዩ ስልክ ቁጥሮች በዚህ ስልክ ቁጥር አማካኝነት ፌስቡክ ላይ ፎቶ ሲለቁ በቀላሉ ያመጣልናል ስለዚህ ማንነታቸውን እንዲሁም ደግሞ መረጃውን በቀላሉ እንድናገኝ ያግዘናል ማለት ነው የዚህ አፕሊኬሽን ጠቀሜታ ይሄ ነው በነገራችን ላይ የተለየ ነገርም አለው እዚህ ጋር በመንካት የተለያዩ አማራጮችን ያመጣልናል እዚህ ጋር ዋትስአፕ አለ በቀላሉ እንድንደውል እንዲሁም ዳይሬክሽን ነገር አለ እዚህ ጋር ዋትስአፕ የሚለውን ስንነካው ቀጥታ በዚህ ስልክ ቁጥር ወደ ተከፈተው ዋትስአፕ ይወስደናል ማለት ነው እዚህ ጋር ፎቶውን ማየት እንዲሁም ደግሞ ቻት ማድረግ ወይንም ማውራት ይቻላል ማለት ነው በተመሳሳይ የሌላ ቁጥሮችንም በዚህ መንገድ ማየት ይቻላል ማለት ነው እዚህ ጋር ፎቶ ያላመጣ የሌሎችን ወይ ፌስቡክ አይተጠቀሙም ወይ ቴሌግራም አይተጠቀሙም ሶሻል ሚዲያ ላይ ተጠቅመው ፎቶ ስላልጫኑ ነው ማለት ነው ምስል ያላመጣልኝ እንግዲህ ይሄንን ይመስላል አፕሊኬሽኑ እዚህ ጋር እንደ ኮንታክት ወይንም እንደ ዴለር አፕሊኬሽን መጠቀምም ይቻላል ይሄንን ይመስላል እንግዲህ እስኪ እንደ ተጨማሪ ሌላ አፕሊኬሽን ልጠቁማችሁ አብዛኞቻችሁ ታውቁት ይሆናል ከቀድሞ አፕሊኬሽን ጋር የሚመሳሰል ነገር አለው ምንድነው የማታውቁት ቁጥር ወደናንተ ሲደውል ማን ነው የሚለውን የሚነግራችሁ ገራሚ የሆነ አፕሊኬሽን ነው ትሩኮለር ይሰኛል እርግጠኛ ነኝ አብዛኞቻችሁ ታውቁታላችሁ ቀድም እንደነገርኳችሁ የማታውቁት ቁጥር ወይንም ሴቭ ያላደረጋችሁት ቁጥር በሚደውልበት ጊዜ ስሙን ይነግራችኋል እንዲሁም ደግሞ ቁጥር በመትሰጡበት ጊዜ ስሙን ይሰጣችኋል ማለት ነው ከግማሽ ቢሊየን በላይ ወይንም ከ500 ሚሊዮን በላይ ተጠቃሚዎች ያሉት አፕሊኬሽን ነው አውርዱና ሞክሩት በጣም የሚገርም አፕሊኬሽን ነው ለዛሬው ያቀረብኩላችሁ መረጃ ይሄንን ይመስል ነበር በድጋሚ ቪዲዮ ላይክ አድርጉ በቀጣይ በሌላ ቪዲዮ እስከምንገናኝ ሀገራችንን ሰላም ያድርግልን እናንተም በያላችሁበት ጤናውን ይስጣችሁ ደህና ሁኑ መልካም ጊዜ ቻው